እየተቆራረጠ የሚመጣ እንጂ ምንም አይደለች። በቃ የዛን ጊዜ ተውኳት ነኝ እኔ ሆነን ለመናገር ማለት ነው። ምንም በቃ እንዲሁ ነው ማያት ሚዲያው ላይ እንጂ በታሪክ እሷ እንትን ባለችበት እንትን ብዬ አላውቅም። እና እንደዛ ነው ማድረግ ያለባችሁ እና ግባ እስቲ አስገቢው እስቲ ታፍንኩ አስገቢው አማራ ደም እስቲ አስገቢው ምን ሊያወራ ነው ይዘር ዝም ብሎ ምን ብላ ነው ልጄ ባልደፈረ ብላ ደፈረ ነበር። አዎ አቴንሽን ሲጋር ያ ምንድነው ቪዲዮውን እስኪ አጥፋው እንዳይዘጋ ምንድነው የለጠፈው እንደ እሷና ጉልላቷ ነው። እሺ በትልቁ አድርጊ አይታይማ ሰውነቷ የከበደ እኮ በትልቁ ካላደረግሽኝ አታየው። ኧረ ዘጋም እሷ ራሷ ከነነብሷ ነች። ይጀስ በቃ ሚልክ ቦክሷ እንደዚህ ከፊቷ በላይ ትልቅ ስለሆነ ነው። በትልቁ ብታደርጊው ታየዋለሽ በደንብ። እኛም ቦጫቦጨችው ነው የምትኖረው። እኔ ሴትዮዋ እብድ ነች። እቺ ዝም ብላ ጠዋት ላይ የሰማኋት ነበር ስለጥፋላ ወደ ምን ይሰራል እያለን እንዴ እናታየውም እንዴ ተሸክመው እየዞረች አቅፈው እኮ ነው ምን ይሰራልናል። እሱን አይደለም ሀሳባችን። አሁን ሀሳብሽ ታዲያ ምንድን ነው? ሀሳብሽ አይደለም። እኔ ምለው ልጅ በተቆጣ የምትሸከመው ግን የሷ ቦይፍሬንድ እየተናገረ ነበር ዮኒ ማኛው ቤት ጠዋት ወዴ ነው ምናምን የሚባለው ልጅ እያወራ ነበር ስለሷ። ሰምታችሁታል? ነው እኔ ያሰማው አልከታተለችም እኮ ነው ዮኒ ማኛ ልጅና ህያ አልከታተለም። ጠዋት ያ ወዴ ነው ጀርባ የሚባለው ሰውዬ እያወራ ነበር። በጣም እኔ ራሱ ሪካርድ የተደረገው እና ያዳመጥኩትኝ እንዴት አርጋ በነፍሱ እንደተጫወተችበት ብታይ አማራ ደም እግዚአብሔርን በጣም ታዝኛለሽ። ባሏ ነጩ ባሏ ለካ ጌ ነበር። ክፉ ነጩ ባሏ ጌ ነበረ ለካ። በጣም እኮ የሚገርም ነገር ነው። ኧረ ብላለች ለጆካን ያገባት ምንም እንትን የላቸውም እና ለዛ ሚስት አለው ምናምን እንዲባልን እንዳይታወቅበት ነው እንትን ያለው። በፊት እኮ ይሄ ሲወራ አልሰማህም? ጀርመን ሀገር ምን ቢታወቅ ባይታወቅ ሌጋል አይደለም። አላቅም ራሱን የደበቀበት ግን ምክንያት አለው ሰውየው። አዎ ግን የተመታች ነች። በስማ ደብል ላይፍ ነው የምትኖረው። ምንድነው ሌላ ደግሞ ያለው አጠገቧ ቁጭ ብሎ ለማውራት አስቸጋሪ ነው አለ። ትሸታለች አለ። ለሊት የሚያስጨዋት ነገር አለ አለ። ነች በጣም ወራዳናት እኮ የተመታች አምባለጊ ናት እንዴ። እኔ አሁን የልጇ ባል ወጥቶ የሳምሪ ባል ማለት ነው ወጥቶ ለሷ መልስ መመለስ የለበትም። ማርያምን ማዋረድ ነው። ነቃርፎ ስራውን ሚስትና ልጆቹን ይዞ አክብሮ መኖር ነው። በቃ ተከባብሮ እዛው ጭግልች ወራዳ በእንግድነት ሰሚ ልጇና ቦይፍሬንዷ ባሏ ቤት መተው ሊያድሩ አብሬ ካላደርኩ ብላ ሳስቸግራ ነበራሉ። ልጄ ነሽ የልጅነት ፍቅሬ ትዝ ብሎኛል ባልሽም ምንም ችግር የለውም ብላ አብሬ ካላደርኩ ከናንተ ጋር በጣም እኮ ቪዲዮ ነሽ ሰው እኮ ነች። መንጉር ነው ያሁኑ ይባስ ኒኮ እንዴ ሴትዮ አትመከርም እንዴ? እድሜ
የሚመክራት አይኖርም ምናምን ወላጅ አልባ ቤተሰብ አልባ ምናምን ናት። ካጠገቧ ሆኖ የሚመክራት ሴት ምናምን አታገኝም። የምትመከርም ሴት አይደለችም፣ ትልቅ ሴት ናት። እና ዛሬ አዲስ ድራማ ይዘት ትመጣለች። ተደፈርኩ ብላ ደፈርኩኝ እያለች አጥቤ ገንዤ ደፈርኩ ያለ ሴትዮ እንዲህ ያደረኩት የምትል ሴትዮ ተደፈርኩ ብላ ስትመጣ ወይኔ በሌላ ሰው እንኳ ቢሆን ኢሶኬ። አሁን ይሄ ሆዴ በሚባለው አደፈረኝ ምናምን ብትል ኢሶኬ፣ በቃ ኦኬ፣ ምንም ችግር የለውም። በልጇ ባል ወይ ናቲ ፈርዶብሃል ነው። ማን ነበር ስሙ? ይሄ ስሙን ንገሩኝ እስኪ። ናቲ ወያኛው ነው። ናቲና የሱ ስም እኮ ይመስላል። ሆዴ አረ ይሄ ሆዴ የሚባለው የልጇ ባል ፋኒ የሚባለው ፋኒ ነው የሚባለው። ፋኒ ፈርዶ በነገራችን ዮኒ ማኛ ቤት ሲያወራ በሰላም ተቀምጠን አለ። ከኋላዬ ለፖሊስ ደውላ አለ፣ ለሆዴ ላይ ማለት ነው። ለፖሊስ ደውላ ሊደፍረኝ ነው ብላ ፖሊስ ሲመጣ ሁሉን ያላቅም አለ። ሆዴንም ከፖሊስ ያመጣችበት ሊደፍረኝ ነው ብላ ነው ያስወጣችኝ አለ ከቤት አለ። ልብስ ምናምን እኮ ነው ያባረረችው። ታውቂያለሽ አለ። ብልግና አብረሽ እየኖርሽ ደፈረኝ ማለት አለ እንዴ? ደግሞ እኔ አላቅም። ሃይ ሴጣን ናት። ሰላም እንዴት ናችሁ? አይ ጠላቶቻችንማ የአማራ ደም ገና እረፍት ይነሳቸዋል። የዘላለም እረፍት ነው የሚነሳቸው። እትሽ ከሆነ ፈጣሪ ራሱ እየተበቀላቸው ነው። ማንነታቸው ወጥቶ ፓብሊክ ላይ እየተዝረከረከ ነው። ግማሹ በህይወት የለም፣ ግማሹ አጣብቂኝ ውስጥ ወንጀል ውስጥ ገብቷል። እንደዚህ ያለ ነው በቃ እያፍረከረካቸው አንድ በአንድ እያለቁ